ፓርት 2 ነው። ላይክ እያረጋችሁ ፎሎ እያረጋችሁ ቤብ ንገራት እንጂ ምንድነው ያያሃት የምትመለሰው? ምን ሆነ ነው? ንገራት። እቺ ሴት ለማን ነው የሚነግረው? የኔ መቤት ለማን ነው የሚነግረው? አንተ ግን መቼ ነው ሹገር ዳዴ ሆንከው? ሳታማክረኝ በኔ መኪና ምንድነው የምትለው? ንገራት። ከመቼ ጀምሮ አንተ ሹገር ዳዲ እንደሆንክ ንገራት። ለዚች ምንም መስል ቁም ለቁም ሴትዮ ምንድነው የምትለው? ምንድነው? እኔ አልገባኝም። ትተዋወቃላችሁ እንዴ? ከዚች ሴትዮ ጋር ትተዋወቃላችሁ? መኪናው የማን ነው? ንገረኝ። መኪናው ባለቤትነቱ የሷ ነው። ንገራት እንጂ ንገራት። ያልነገርካት ነገር ስላለ ንገራት። የልጆች አባት መሆንህን፣ የ80 ሚስት እንዳላት ንገራት። አስረዳት። እንደዚህ እኔ እኮ ጠፋብኝ ብዬሻል ነበረ። ምንድነው የምትለው? የምትቀባጥረው ምንድነው የምትቀባጥረው? የምን 80 የምን ልጅ ምንድነው የምትባባሉት? ምንድነው? ማናት እሷ? ይሄ የ80 ባል የልጆች አባት ነው። የኔን መኪና በላቤ ጠብ አድርጌ የገዛሁትን መኪና ነው ላንቺ አምጥቶ ጊፍት የሰጠሽ። አየሽ አይደለ? የኔን ላብ ነው ላንቺ አምጥቶ ይሰጥ። አልገባኝም። የኔን መቤት ይሄ ባለ ትዳር ነው የልጆች አባት ነው እያልሽኝ ነው ወይ? አላገባሁም ትዳር የለኝም ብሎ ነው የኔን መቤት። ትሰሚኛለሽ? መኪናው የኔ ነው የልጆች አባት ነው። ምን አውነኝ? ምንድን አልነገርኩሽም እንጂ ልጆችም አሉኝ፣ ባለትዳር ነኝ። አንዴ ተረጋጊ፣ ቆይ ላስረዳሽ። ትሰሚኛለሽ? የኔ መቤት እሱን አምነሹ ከሆነ ገደል ገባሽ። አምጣ መነጽሩንም እኔ ነኝ የገዛሁት። አምጣ። አፈር ከድሜ ነው ማበላ። አፈር ከድሜ በልቼ የገዛሁትን መኪና ነው አንተ አንስተህ ለሷ ሰጥተህ ጠፍቷል ያልከኝ ከ2 ወር በፊት። ንገረኝ። የኔን ህይወትስ ያበላሸኸው እስከ ዛሬ ተጫወትክበት። የኔስ ህይወት አገባሻለሁ አላገባሁም ብለኝ አገባሻለሁ። በ80 ላይ አገባሽ። ቆይ ላስረዳሽ። ቆይ አልገባሽም። አታስረዳኝ። ጊዜህን በልተህብኝ። ቆይ እኔ ላሳይሽ። ሆማን ሄሬ ላውልቅ። ደብደብ በዩ የታባቱ ለሌሎችም ሴቶች ትምህርት እንዲሆነው በዩ። ምን አባቱ ይሄ ተጫወተብን። አይዞሽ የኔ እናት አይዞሽ፣ ይገጥማል። አንዳንዴ እኛ ሴቶች እንደዚህ አይነት ነገር ሊገጥመን ይችላል። ጊዜስ እድሜስ ለቤተሰቦቼ እኮ ነግሬ አገባሻለሁ ብሎኝ እኮ ነው። እኔ አላቅም ባለትዳር መሆኑን። እመኝኝ የኔ መቤት፣ እኔ አላቅም። እኔ ልጅ እንዳለው አላቅም።